ሰላም ሰላም ከመን ይኹም ኩራት ቤተሰበይ ደህና ዲኹም? ኣነ ደህና እግዚአብሔር ይመስገን። እንኳዕ ኣብጽሕኩም ንበዓል ልደት ጌታና መድኃኒትና ኢየሱስ ክርስቶስ ኣብ መላእ ዓለም ትርከቡ ህዝበ ክርስቲያን እንኳዕ ኣብጽሕኩም ላብዚ ብርሃነ ልደቱ እንኳዕ ኣብጽሕኩም እንኳን አደረሳችሁ እህት ወንድሞቼ በመላእ ዓለም የምትገኙ ህዝበ ክርስቲያን ለጌታና መድኃኒትና ኢየሱስ ክርስቶስ በዓለ ልደቱ እንኳን አደረሳችሁ ብያለሁ። ሰላም ብያለሁ እህት ወንድሞቼ ሙስሊም እህት ወንድሞችም እንዴት ናችሁ? ሰላም ናችሁ ወይ? ነው እንኳን ኣብጽሕኩም ናልኩ በድጋሚ ኩራት ኣሕዋቴ እንኳን ኣብጽሕኩም ክብል የመጽ ለማዓንቲ እና كم يلو دعمت نايو دعمت زجت أنا كاف سرحي كوين ندي يحلف له جن بللك عدستني هون كام حلافيو ناها مني هم كمين حلفكم إيكم أو دعمت أسدت كنا نحلفوا كرات حواتي لا أجنا ساوير أملاك بعدنا خيرنا مسبيت سنة وصحوتنا نحلفوا له جزين سألنا كرات لاقو دستاتشن ناو ታላቁ ደስታችን በሚል ርዕስ እንማማራለን ማለት ነው። ታላቁ ደስታችን እንግዲህ በዚህ ዓለም የሰው ልጅ ብዙ ዋጋ የሚከፍለው ደስታ ለማግኘት ነው። ከሰው ጋርም ተጣልቶ ተራራ ወጥቶ ቁልቁለት ወርዶ ወንዝ ተሻግሮ ተፎካክሮ ጥሮ ግሮ የሚለፋው የሚሰቃየው ደስታ ለማግኘት ነው። ኃጢአትም የሚሰራው ደስታ ለማግኘት ነው። ጭንቀትም የሚመጣው እጅግ ብዙ ደስታ ፈላጊ ከመሆናችን የተነሳ ነው። የምንጨናነቀውም የምንቀየመውም ደስታ ፈላጊዎች ስለሆንን ነው። ብቸኝነትም የሚሰማን ደስታ ስለምንፈልግ ነው። ክብርም እንዲሰጡን የምንሻበት ምክንያት ደስታ ፈላጊዎች በመሆናችን ነው። የምንለብሰው ደስታ ስለምንፈልግ ነው። ሰዎች እንዲያደንቁን እንዲያጨበጭቡልን የምንገፋፋው ደስታ ስለምንፈልግ ነው። ልብስ የምንለብሰው አዳዲስ ልብሶችን የምናሰፋው ደስታ ስለምንፈልግ ነው። ወጥ በተሰራ ጊዜ ወጡ ጣፍጦ እንዲሰራ የምንፈልገው ደስታ ስለምንፈልግ ነው። ሽቱ የምንረጨው ደስታ ስለምንፈልግ ነው። ከዕቃዎች ሁሉ ውድ ዕቃዎችን ሰው ያልያዛቸውንም ጭምር እኛ ብንይዛቸው የምንፈልገው ደስታ ከመፈለጋችን ደስታ ከመውደዳችን የተነሳ ነው። ግርግሮች፣ ጠቦች፣ ስድቦችም መቀየሞችም ብቻ ሳይሆን ነፍስ መገዳደልም ጭምር ደስታ ከመፈለግ የተነሳ ነው እና ለሰው ልጅም ደስታን እንደመቆጣጠር ያለ ትልቅ ነገር የለም። እንግዲህ ሰው በዚህ ሁሉ ይደሰታል። ኃጢአት ሰርቶም ይደሰታል። አይምሮው ሲከፋና ሲለወጥ ደግሞ ገሎም ይደሰታል። በሰው ደም እጁን ታጥቦም ይደሰታል። ልቡ ሲደነድን እግዚአብሔርን በመቃወሙም ይደሰታል። ግፍ ሰርቶ ይደሰታል። አይሁድ ክርስቶስን በመስቀል እንደተደሰቱት ማለት ነው። ያን የሚደሰቱም አሉ። ነፍስ ግን አይምሮዋ እየተከናወነ የውስጥ አይኗ እየጠራላት ስትሄድ ደስታዎቿን ሰማያዊ እያደረገች ትመጣለች። የመጨረሻዋ ደስታዋም በሰማይ ይሆናል። ነፍስ እያደገች ስትመጣ የዚህን ዓለም ደስታ እየቀነሰች ትመጣለች። ቢያደንቋት የማትደነቅ ቢነቅፏት የማታዝን ትሆናለች። ይሄ የነፍስ ልዕልናዋ ነው። መጨረሻ ላይ ደግሞ ፈጽሞ የዚህን ዓለም ደስታ እንደ ምናምንቴ እንደ ጉድፍ እየቆጠረች በእግዚአብሔር ብቻ ወደ መደሰት ትሄዳለች እና ዛሬ ታላቁ ደስታችን ያልነው እነዚህ ሁሉ የሚተኩ ናቸው። ልብስ በልብስ ይተካል፣ ዕቃ በዕቃ ይተካል፣ ጓደኝነት በብቸኝነት ይተካል፣
ጤና በህመም ይተካል። ሕይወት በሞት ይተካል። ማግኘት በማጣት ይተካል። ሹመት በሽረት ይተካል። መልበስ በመራቆት ይተካል። መልከኛነት በመጠውለግ ይተካል። ጉልበት በእርጅና ይተካል። ርስት በስደት ይተካል። ዝናም በመረሳት ይተካል። ሁሉም ያልፍና ደስታችን ይረግፋል። ደግሞም እነዚህ እስከሚለዩን ብቻ ሳይሆን እጃችን ይዘናቸውም ሰው ሊቀማን ሊነጥቀን የሚችሉ ናቸው። የማይነጠቅ ደስታ፣ የማይወሰድ ደስታ ከሞት በኋላ ባለው ሕይወት ጭምር የማያልቅ ሁልጊዜ አንድ ጊዜ ካገኙት ለራስ ብቻ ሳይሆን ለሌላው ጭምር ከሆድ ሲፈልቅ የሚኖር ፍጹም ደስታ አለ። ያ ደስታ ክርስቶስ ነው። እነሆ ዛሬ ታላቁ ደስታችን ነው ያለው ቅዱስ ያሬድ ኢትዮጵያዊ ነው። ታላቁ ደስታችን ያለው እነዚህ ሁሉ ያልፋሉ። እነዚህ ሁሉ የሚፈራረቁ ናቸው። እነዚህ እንኳን እስካሉ ድረስ እጃችን ላይ ያሉ እንኳን ቢሆን ወረት ያላቸው ናቸው። አሁን ተደስተንባቸው ከሰዓት ወደ ሐዘን የሚለወጡ ሌላ ደስታ እንድንፈልግ ደግሞ የማይጠብቁን ናቸው። ክርስቶስ ግን ለዘላለም የማይቀማ ደስታ ነው። እሱ ራሱ ወለፍስሐክሙኒ አልቦ ዘያሃይደክሙ ደስታችሁን የሚወስድባችሁ ማንም የለም ብሎ በወንጌል ዮሐንስ እንደነገረን ቅዱስ ጳውሎስም ተፈስሑ ዘልፈ በክርስቶስ በክርስቶስ ሁልጊዜ ደስ ይበላችሁ ብሎ ፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 4 ላይ እንደነገረን የሐዋርያት ሥራ ምዕራፍ 5 ላይም ቅዱሳን ሐዋርያት ሲገረፉ ቆይተው ደስ እያላቸው ወጡ። ወወፁ እንዘ ይትፌስሑ እስመ ከፈሎሙ ጸጋ መንፈስ ቅዱስ መንፈስ ቅዱስ ለይህን ደስታ አድሏቸዋልና ሲገርፏቸው ቆይተው ሲወጡ ደስ እያላቸው ወጡ እንደተባለ ክርስቶስ የማይቀማ ደስታ ነው። ወንዝ የሆነ ደስታ ለእኛ ብቻ ሳይሆን ለሌላው ጭምር የሚተርፍ ደስታ ነው በእኛ ድሮ። ስለዚህ ነው ዮሐንስ ወንጌል ምዕራፍ 7 ላይ ዘጸማ ይምጻ ኀቤየ የተጠማ ቢኖር ወደ እኔ ይምጣ እንዲሁ ይጠጣ ወይስታይ። እሱ ብቻ ተደስቶ አይቀርም። በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ መጽሐፍ እንደተናገረ የሕይወት ውሃ ከሆዱ ይፈልቃል እኔን ያገኘኝ ሰው ብሎ ነግሮናል። ጌታችን ለዓለም ሁሉ የሚበቃ ደስታ ነው። በአንድ ሰው ካደረ ብርሃኑ በሰው ሁሉ ፊት እየበራ ሌሎችን ሁሉ የሚስብ ደስታ ክርስቶስ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ታላቁ ደስታችን ነው። ለነፍስም ለስጋም የሚበቃ ደስታችን ነው። ይህን የዘመረው ቅዱስ ያሬድ ኢትዮጵያዊ ልደትን አስመልክቶ ሲናገር ወዮምሰ አብይ ትፍሥሕትነ ዛሬ ታላቁ ደስታችን ነው። እስመ ተወልደ መድኃኒነ መድኃኒታችን ኢየሱስ ክርስቶስ ተወልዶልናል እና ዜና ንዜኑ አብየ ፍስሐ ዘይከውን ታላቅ የምስራችን እንናገራለን። ይኸውም ለዓለም ሁሉ ደስታ የሚወል ነው። ተወልደ ለክሙ መድኅን ቤተ ያዕቆብ ዘይኮንን ወልድ ፍጹም መድኃኔ ዓለም። ያዕቆብ ዘነፍስ ወገኖች እስራኤል ዘነፍስ ክርስቲያኖች ሆይ ደስ ይበላችሁ ንጉሥ ተወልዶላችኋልና ፍጹም መንግስት ያለው ንጉሥ ዘይኮንን ወልድ ፍጹም መድኃኔ ዓለም ዓለምን ሁሉ የሚያድን መንግስቱ ፍጹም የሆነ ንጉሥ ክርስቶስ ተወልዶላችኋል። ዘውቱ ሕፃን እሱም ሕፃን ሆኖ የተወለደ ዓለምን ሁሉ የሚያድን ክርስቶስ ነው ብሎ ይናገራል። እነሆ ዛሬ ታላቁ ደስታችን ነው አለ ቅዱስ ያሬድ። ለምን ስንለው እስመ ተወልደ መድኃኒነ መድኃኒታችን ኢየሱስ ክርስቶስ ተወልዷልና
ሊቁ ይህንን ቃል የወሰደው የሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ የልደት ዕለት ቅዱሳን መላእክት የተናገሩትን ነው። መልአኩ ለእረኞቹ ሂዶ የተፍረሁ እስመ አብየ ዜና እዜንወክሙ፣ ታላቅ የምስራች እነግራችኋለሁና ፍስሐ ዘይከውን ለክሙ ወለኩሉ ዓለም፣ ለዓለሙም ለእናንተ ሁሉ የሚሆን ደስታ እነግራችኋለሁ እና እስመ ተወልደ ለክሙ ዮም መድኅን ዘውቱ ክርስቶስ እግዚ ቡሩክ በሀገረ ዳዊት፣ በዳዊት ሀገር መድኃኒት ተወልዶላችኋልና ይኸውም ቡሩክ ጌታ ክርስቶስ ነው ብሎ የተናገረውን አብየ ዜና እዜንወክሙ ፍስሐ ዘይከውን ለክሙ ወለኩሉ ዓለም፣ ለእናንተም ለዓለሙ ሁሉ የሚበቃ ደስታ እነግራችኋለሁ ብሎ የተናገረውን ቅዱስ ያሬድ ወስዶ ዛሬ ታላቁ ደስታችን ነው አለ። ለዓለሙ ሁሉ የሚበቃ ደስታ ያለው ለምንድን ነው? ታላቅ ደስታስ የተባለ አንድ ሰው ለፍቶ ባገኘው ነገር ራሱ ይደሰታል፣ ባይሆን ለልጆቹ ለቤተሰቦቹ ያስደስታል። ከፍ ካለ ለዘመዶቹ፣ ከፍ ካለ ለጎረቤቱ፣ ለሀገርም እስከ ተወሰነ ጊዜ ደስታ የሚሆን ሰው ይኖራል። ለዓለም ሁሉ የሚበቃ ደስታ ግን ከክርስቶስ በቀር ማንም የለም። ለዓለም ሁሉ የሚበቃ ደስታ፣ ለዓለም ሁሉ የሚለው የሰውን ቁጥር የሀገሩን ድንበር ብቻ የሚያሳይ አይደለም። ለሁሉ ነገር የሚበቃ ደስታ ነው። ልብስ በልብስነቱ ደስ ቢያሰኝ ጤና አይሰጥም። ምግብ ልብስ አይሆንም። መልክ ኃይል አይሆንም። አንዱ አንድ ነገር ይቀርፋል እንጂ ለሁሉ ደስታ አይሆንም። ክርስቶስ ግን ለሁሉ ይሆናል። ለሁሉ ነው። ልብስም ነው፣ ምግብ ነው፣ መድኃኒት ነው። ልብስ አድርገን በጥምቀት እንለብሰዋለን። ገላትያ ምዕራፍ 3 ቁጥር 27 ላይ ቅዱስ ጳውሎስ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል እንዳለ عشان أول مرة لك توصيل مجاني لمدة سنة ومع خسائر ب150 ريال. اطلب الحين. ከሰማይ የወረደ የሕይወት እንጀራ እኔ ነኝ እንዳለ የሕይወታችን እንጀራ ነው ጌታችን ኢየሱስ ክርስቶስ። መድኃኒታችንም ነው። ወተሰመዮ ስሞ ኢየሱስ፣ ስሙን ኢየሱስ ትለዋለህ። እስመ ያድኅኖሙ ለሕዝቡ ኃጢአቶሙ፣ ዓለምን ሁሉ ወገኖቹን በኃጢአት ከመጣባቸው ፍዳ ያድናቸዋልና ስሙን ኢየሱስ ትለዋለህ። የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ መድኃኒት ነው እሱ። ክርስቶስ መድኃኒት ነው። በማዳኑ ደስ ያሰኘናል። ክርስቶስ የሕይወት እንጀራ ነው። ምግብ ሆኖ ደስ ያሰኘናል። ክርስቶስ የጽድቅ ልብስ ነው። ለብሰነው እንደሰትበታለን። ክርስቶስ ንጉሳችን ነው። ይፈርድልናል። ክርስቶስ አባታችንም ነው። መንግስቱን ያወርሰናል። የማታልፍ መንግስቱን መጥቼ ወስዳችኋለሁ እናንተም እኔ ካለሁበት ትኖራላችሁ ብሎ የዮሐንስ ወንጌል ምዕራፍ 14 ላይ ቃል ገብቶልናል። መጽካ ነሳክሙ ከመ ተሐልዉ አንትሙሂ ሀባሎ ከዋነ መጥቼ እኔ እናንተም እኔ ባለሁበት ትኖሩ ዘንድ ዳግመኛ መጥቼ እወስዳችኋለሁ ብሎናል። የሚፈርድልን ርስቱን የሚያወርሰን ንጉሳችን፣ የምንበላው የሕይወት እንጀራ ኑና በነጻ ጠጡ ብሎ እንደነገረን ራዕየ ዮሐንስ ምዕራፍ 22 ላይ ዮሐንስ ወንጌል ምዕራፍ 7 ላይ የሕይወታችን ውሃና መጠጥ ጥማችን የቆረጠው ዳግመኛ የማያስጠማ የዘላለም የእረፍት ውሃችን እሱ መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ እሱ ሁለንተናችን ነው። ትንሣኤና ሕይወታችን ነው።
እኔ ትንሣኤና ሕይወት ነኝ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ዘየአምን በ እመኒ ሞተ ያሐዩ፣ በእኔ የሚያምን ሰው ቢሞት እንኳን ይነሳል፣ እኔ ትንሣኤና ሕይወት ነኝ ብሏል። ስለዚህ በማዳኑ ደስ ይለናል፣ በሕይወታችን ደስ ይለናል፣ ትንሣኤያችን ሆኖ ደስ ይለናል። የታመነ ቸር እረኛችን ነው፣ ራሱን ለበጎቹ አሳልፎ የሚሰጥ። የዮሐንስ ወንጌል ምዕራፍ 10 ላይ እንደነገር እኔ ኖላዊ ኄር ነኝ፣ ቸር እረኛ እኔ ነኝ። የበጎች በርም እሱ ነው፣ ቸር እረኛም እሱ ነው። አነ ውእቱ አንቀጸ አባግዕ ዘበአማን፣ እኔ እውነተኛ የበጎች በር ነኝ። ዘወአ እንተ ኀቤ ውእቱ ይድኅን፣ በእኔ በኩል የሚገባ እሱ ይድናል። ይበውእ ይወፅእ ይረክብ ምራየ፣ ይወጣል ይገባል መሰማሪያም ያገኛል ብሎ እንደነገረን የበጎች በር ነው። ሄደን ገብተን የምናርፍበት መሰማሪያችን እሱ ነው። መልሶ የሚጠብቀን እረኛችንም እሱ ነው። ፊት ፊት እየመራ ከለመለመ ሳር ከጠራ ውሃ የሚያደርሰን እሱ ነው። የምንመገበው የለመለመ ሳር የጠራ ውሃም እሱ ነው። አማጋችን፣ መሰማሪያችን፣ ማረፊያችን፣ ወደባችን እሱ ኢየሱስ ክርስቶስ ነው። ነፍሳችን የምታርፍበት የዓይናችን ማረፊያ፣ የእግራችን መዳረሻ፣ የሕይወታችን አክሊል፣ የመነኮሳት ተስፋቸው፣ የካህናት ሿሚያቸው አክባሪያቸው፣ የሰማዕታት አክሊላቸው፣ የነገስታት ንጉሥ የጌቶች ጌታ ኪሩቤልን ወስኖ የሚኖር ከመንበሩ ስር እሳት የሚፈስለት የድንግል ማርያም በኩር የአብ የባሕርይ ልጁ እሱ ኢየሱስ ክርስቶስ ነው። ክርስቶስ ሁለንተናችን ነው። የታመነ ጠባቂ፣ በእጆቹ ይዞ የሚጠብቀን፣ አልቦ ዘየሐይደኒዮን እምኔየ፣ በጎችን ከእጄ ሊወስድ የሚችል የለም ያለ፣ ስማችንን በደመ መስቀሉ በእጆቹ የቀረጸ፣ በእጆቹ ጽፎ የሚጠብቀን፣ ዘላለማዊ ክንዱ የማይታጠፍ የታመንበት የአብ ክንዱና ኃይሉ፣ የቤተ ክርስቲያን መሰረቷ፣ የደካሞች ኃይላቸው፣ ተስፋ ለቆረጡ ተስፋቸው፣ የባዘኑትን የሚጠራቸው የሚሰበስባቸው፣ መድኃኒታችን፣ የአንካሶች ምርኩዝ፣ የዲዳዎች አንደበት፣ የደንቆሮዎች ቃላቸው እርሱ ኢየሱስ ክርስቶስ ተወለደልን። ከዚህ በላይም ደስታ የለም። በእውነት እግዚአብሔር በሚያውቀው ለእኛ ትልቅ ቀናችን ነው። የቤተ ክርስቲያንም መሰረቷ ነው። ባለንበት ዘመንም ዙሪያችን የሀዘን ማይበል የከበበበት፣ የሞት ነጋሪት የሚጎሰምበት፣ ከሞት በቀር ሌላ የምንሰማበት በሌለባት በዚህ ምድር ግፍ፣ ንጥቂያ፣ ሰውን የሚክድበት፣ አባት ልጁን፣ ልጅ አባቱን የሚክድበት፣ እግዚአብሔር በተከዳበት፣ ስንኳንስ ባልንጀራ የገዛ ስጋችን እኛን እየካደ የተቸገርንበት አእምሯችን حمل تطبيق أمازون وابدأ التسوق وين ما كنت. ቃል በገባበት ነገር አልጸና ብሎ በሚዋልልበት ከራሳችንም ከወዳጆቻችንም ከጠላቶቻችንም ካጋንንት መከራ እየተወረወረብን በተቸገርንበት በዚህ ዘመን ከክርስቶስ በቀር ደስታ ሊሰጠንና ሊያሳርፈን የሚችል የለም። እሱ እውነተኛ እረፍታችን ነው። እንደ እውነትም እሱ እንደነበረበትና እንደተወለደበት ዘመን እኛም ያለንበት ዘመን ሸክም የከበደበት ጊዜ ነው። በገዛ ኃጢአታችን ያመጣነው ሸክም ነው። እሱ ግን ሸክም የከበዳችሁ ወደ እኔ ኑ ብሎ ሸክማችንን የሚያራግፍ በላያችን ላይ የተጫነውን ደንጊያ ያንከባለለልን እውነተኛው ያዕቆብ፣ እውነተኛው ሙሴ፣ ካስጨናቂ እጅ ፈልቅቆ ያወጣን፣ የመውጊያውን ብረት የሰበረልን፣ ወቀጥቀጠ መናስክተ ዘሐጺን ተተባለ የሞትን ጥርስ አውልቆ በሞት ላይ እንድንረማመድበት እግሮቻችንን ያበረታ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው።
በዚህ ቀን እንደሰታለን፣ ልቡናችንም ያርፋል እና ታላቁ ደስታችን ነው ያለው ስለዚህ ነው። ይህንን ነገር ትንሽ ጨምሬ ለማጠቃለል የጌታችን መድኃኒታችን ኢየሱስ ክርስቶስ የልደቱ ደስታ እንዲታወቀን ቀድሞ የነበረብንን ችግር ጥቂት ማንሳት ተገቢ ነው። ዛሬ ምንድነው ደስ ያለን ታላቅ ደስታ ያገኘነው ለምንድን ነው ሲባል ቀድሞ ምንም አልነበረንም፣ ያልደረሰብንም ነገር የለም። እግዚአብሔር በአርአያው በአምሳሉ አከናውኖ ፈጥሮን ነበር። ራሱን እስከ ማስመሰል ድረስ ሰውን ወዶ መልኩን በመስጠት አከናውኖ ፈጥሮ ነበር። ከኃጢአት ብቻ በቀር የከለከለንም አልነበረም። መልኩን ሰጥቶናል። ከምድር በላይ ከሰማይ በታች ያለውን ሁሉ እንድንሰለጥንበት የሰማይ አዕዋፍን፣ የምድር አራዊትን፣ የምድር ዳርቻውን ሁሉ እንድንገዛ ለሰው ልጆች አሰልጥኖ ባርኮ ሰጥቶን ነበረ። በደካማ ባህሪያችን ተስገብግበን በዲያብሎስ ተታለን ከፍቅር እግዚአብሔር የእንጨት ፍቅር በልጦብን ደክመን ባመጣነው ፍዳ ተፍገምግመን ለኃጢአትና ለሞት ተላልፈን ተሰጥተን ነበረ። ያልደረሰብን ነገር የለም። ከኪሩቤል ጀርባ በላይ በሚኖር በእግዚአብሔር አምሳል ተፈጥረን የሕይወት እንጨት ፍሬን በልተን ለዘላለም እሱን መስለን በመንግስተ ሰማያት ከእግዚአብሔር ጋር ነግሰን እንድንኖር የተፈጠርን ሆነን ሳለን ባጋንንት እግር እስከ መጠቅጠቅ ድረስ ወርደን ነበረ። አይምሯችን አጥተን በእንስሳ ስም ተጠርተናል። ሰው ክቡር ሲሆን አላወቀም፣ ልብ እንደሌላቸው እንደ እንስሳ ሆነ ብሎ ቅዱስ ዳዊት እንደነገረን እንደ እንስሳ ሆነን ከእንስሳም ባህር ውስጥ እንዳለ አሳ ሆነን ባህር ውስጥ ያለ አሳ ቢዋኝ በውጭ ሆኖ ድምፁን የሚሰማው የለም። 5000 ዘመን ከኃጢአት ማይበል በታች ነን። ነቢያት ቢጮሁ ለውጥ የማያመጣ ሰውን የማያድን መስዋዕትና ጸሎት እያቀረቡ በድካም ኑረው ነበረ። ያልታረደ ወይፈን፣ ያልተሰዋ ጠቦት፣ ያልተቃጠለ የእህል ቁርባን አልነበረም። ለውጥ ግን አልመጣም። አባቶቻችን ደከሙ። የገነትን በር መክፈት የተቻለው ግን የለም። ደዌ ሰለጠነብን፣ ኃጢአት ሰለጠነብን፣ መቃብር አጠፋን፣ ሲኦል ወረድ፣ የሰው ወገን ተዋረደ፣ በማይፈታ እስራት ታሰር፣ ነጻነት የለንም፣ ተስፋም የለንም። በዚያ ችግር ውስጥ ነው የነበር ነው። ለዚህ ነው እነ ቅዱስ ዳዊት አቤቱ እጅህን ከአርያም ላክ፣ ከከበበኝ ከብዙ ውሃም አድነኝ ያለው የኃጢአቱን ማይበል ሞገድ ነው። ፈኑ እዴከ ማርያም አድህነኒ ወባልሃኒ እማይ ብዙህ ወመዲሆሙ ለደቂቀ ነኪር፣ ልዩ ወገን ከሚሆኑ ከአጋንንት እጅ አድነኝ፣ ከከበበኝ ውሃም አውጣኝ እያሉ ጸልየው ነበር አባቶቻችን። አይኑ የተቸገረ ሰው አይኑን ወደ ተራራ ወደ ጎን እያነሳ እንደሚባክን አንሳይኮ አይንቴ መንገድ አድባር ማየቴም ጻረ ደኤቴ መዝሙር 120 ቁጥር 1 ላይ የነቢያትን ሁሉ ጩኸት ቅዱስ ዳዊት አጠቃሎ ተናግሮታል። አይኖችን ወደ ተራራ አነሳው፣ ረድኤቴ ግን ከወዴት ይምጣ እያለ ሲጸልይ ሲጮህ ነበረ። አምላኬ ለምን ታደገኒ፣ ፈጣሪ ለምን ተውከኝ እያለም የተተውን መሆናችንን የተረሳ ሰው እስክንመስል ድረስ መውደቃችንን ተናግሮ ነበረ። የተረሳ እቃ ተራ እቃ እስከመሆን ድረስ መዝሙር 12 ላይም እስከ ማይዜኑ ጊዜው ተረሳኒ ለግሙራ፣ አቤቱ እስከ መቼ ድረስ ትረሳኛለህ? እስከ መቼ ድረስ ትዘነጋኛለህ? ንቃ እግዚኦ ለምን ትተነጉም። በሌላው መዝሙሩም አቤቱ ንቃ ለምን ትተኛለህ? እንደሚበሉ በጎች እኮ ሆንን፣ ለምን እኛን ከማዳን ትታገሳለህ? ፈጥነና እንጂ እያለ ተናግሯል። ደክማ አይንቴ እንዘይብላ ማይዜ ትመጽእ ወታሰፌሳሃኒ፣ አይኖቼ መቼ መጥተህ ታድነኛለህ እያሉ ደከሙ። ማይዜ ትመጽእ ሀቤ፣ ወደ እኔ የምትመጣ መቼ ነው ይላል። መዝሙር 100 ላይ ደግሞ ሲናገር አቤቱ ፈጣሪ ወደ እኔ የምትመጣ መቼ ነው? ወአሐውር በህዋተ ልቤ፣ እኔ በቅንነት እከተልሃለሁ እያሉ አይናቸው እስኪፈዝ ሌት እያለቀሱ ቀን እያስተማሩ እየተጉ ነቢያት አባቶቻችን
ጮኸው ነበረ። ሁሉን ነበር ያጣ ነው። ገነትን አጣን። ኃይል የለንም ነበር አጋንንትን ተዋግተን የምንወጣበት። ልጅነታችን ዝጎ ነበር። ከእግዚአብሔር ርቀን ነበረ። ሩቅ ነበር የነበር ነው። ሟቾች ነበር። በዚህ ሁሉ መከራ ሳለን ጨልሞብን መዳረሻ አጥተን አይምሯችንም ስጋችንም በመርገም እስራት ተተብትቦ ታስሮ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ ሁሉ ልፋት ሰውን እንዳላዳነ ባየ ጊዜ ቅዱስ ኤጲፋኒዎስ በቅዳሴው ይህንን እንዲህ አድርጎ ይገልጸዋል። ወሶበሬ ከመይበቋ ለአድኅኖተ ዓለም ደመ ነቢያት ቅዱሳን እምደመ አቤል ጻድቅ እስከነ ደመ ዘካርያስ ወልደ በራክዩ። ከጻድቁ ከአቤል ደም እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ የነቢያት የፈሰሰ ደማቸው ሁሉ ዓለምን ለማዳን እንዳልጠቀመ ባየ ጊዜ ፈነወ ወልዶ መድኅነ ወመቤዝዎ፣ ለዓለሙ ሁሉ ቤዛ የሚሆን አንድ ልጁን ወደዚህ ዓለም ልኮ ሰደደ። መጻ እንዘ ህልው በህዬ ከመንበረ መንግስቱ ሳለ